የነጻነት ባሮች ክፍል 37 ይህንን ሁሉ የሚያደርጉት በመጀመሪያ ላለባቸው የበታችነት ስሜት የሚያጥፍቱን መድኃኒት ያገኙ ስለመሰላቸው ነው። በሁለተኛ ደረጃ ደግሞ ህዝባችን በኑሮ ውድቀት ተማሮ በእኛ ላይ እንዲነሳ ስለፈለጉ ነው። በእውነቱ እነዚህ ሰዎች እርኩስ አስተሳሰብ የተጠናወታቸው አሜኬላዎች ስለሆኑ ለወደፊቱም የሚተኙልን አይደሉም። ትክክለኛ ሰዎች ቢሆኑ ኖሮ ከትቢያ አንስቶ ለደገፈ ደግፎም አስተምሮ ላሳደገ ኮትኩቶ ለዚህ ከፍተኛ ስልጣን ላደረሰ የትግል አጋራቸው ውለታ ምላሹ ይህ ሊሆን ባልተገባ ነበር። ወጣም ወረደ አንድ ሊያጤኑት የሚገባ አብይ ቁም ነገር አለ። እነሱ ስልጣን ላይ ያሉ እኛ ከስልጣን ወርደን ስንዋረድ ለማየት ከሆነ ፍላጎታቸው እንደማይሳካላቸው ቁርጡን ያውቁት። ተያይዘን እንጠፋለን እንጂ እነሱ ከላይ እኛ ከታች ሆነን አንጋጠን ስናያቸው አንገኝም። ህሊናችንን እንደማይቀበለውም በሚገባ ቋንቋ ማስረዳት አለብን። ቅማሎች። ሁለተኛው ሀሳባችን ምናልባት ዶላር አንሰጣችሁም ብለው ቢያንገራግሩ እዚህ ያለውን ብር ወደ አዲስ አበባ አሽሽተን በድብቅ በጥቁር ገበያ ወደ ዶላር ለመለወጥ ነበር። ቅድም እንዳልኩ በሚስጥር አዲስ አበባ ብር በማሳተማችን ምክንያትና የሁለታችን አዲስ ገንዘብ በተመሳሳይ ቀን እኩል እንዲሰራጭ ከመፈለግ አንጻር ድርቅ በማለታቸው ሻዕቢያ እንደ አማራጭ የያዝናቸውን እነዚህ ሁለት ሀሳቦች ተኮላሽተውብናል። ሚስጥሩን አስቀድመን ብናውቅ ኖሮ ናቅፋችንን ቀደም ብለን ስራ ላይ እንዲውል በማድረግ ከህዝብ የተሰበሰበውን አሮጌ ብር በምናውቀው መንገድ ተሯሩጠን ቦታውን ለማስያዝ አይቸግረንም ነበር። ግና አልሆነም። በሰሩ የክህደት ስራ አሮጌውን ብር ታቅፈን ቀረን። ቆሽታችን እንዳረረችልን ዝም አለን። ሌላው የድንበር ላይ ይገባኛል ጥያቄዎች ናቸው። ከጥቂት ዓመታት ወዲህ በዚህ ጉዳይ ላይ ከነሱ ጋር አሰልቺና የተራዘመ ውጤት አልባ ስብሰባዎች ስናካሄድ ከርመናል። ችግሩ በሰላማዊ መንገድ በጠረጴዛ ዙሪያ በሚደረግ እንኳን ሰላንቲያ ይፈታል ብለን ገምተን አልነበረም። ከነሱ ጋር ስንዳረቅ የከረም ነው። በጉልበት ከማስመለስ ሌላ መፍትሄ እንደሌለውም በተግባር አበክረን እናውቀዋለን። ግና ሁለት አበይት ጉዳዮችን ለማስፈጸም ስንል ትዕግስት ማድረግ ነበረብን። አንደኛ ከነሱ ጋር ከተጋጨን ከነሱ ማግኘት የነበረብን ጥቅሞችን እንዳያስተጓጉሉብን ፈራን። ሌላኛው ናቅፋ አዲስ ገንዘብ ስለሆነ የዋጋ ግሽበት ሊጨልፈው ስለሚችል ሰጋን። ስለዚህ ይህንን መተግበርና ለመከላከል ስንል የድንበሩን ግጭት ለጊዜው ችላ ብለን ናቅፋና ብር መላ ለመላ እንዲያገላግሉ የተገኘውን ሸቀጣሸቀጥ በእነዚህ ሁለት ገንዘቦች ያለ ገደብና ያለ ተአብ እንድንለዋወጥ ሀሳብ አቀረበን። እሺ ለማሰኘትም በብዙ ድክመት ይህንን አልተሳካም። ለማይረቡ ትርኪ ምርኪ ሸቀጦች ቡና፣ በርበሬ፣ ጤፍ በዶላር ከፍላችሁ ውሰዱ ብለው ተሳለቁብን። ይህም ሳይበቃቸው በአሰብ ወደብ ብቻ እንድንገለገል ሐኪም ስላዘዘልን ካስፈለገ የጅቡቲ ወደብ አለልን ብለው ዛቱብን። እንዲያውም የጅቡቲን ወደብ እጅግ ዘመናዊና የተቀላጠፈ ስለሆነ ኢንቨስተሮቻችን ወደዛ ቢሄዱ ነው የሚያዋጣቸው በማለት ባለሀብቶችንም ማሳደም ያዙ። ኢትዮጵያ ለኤርትራ አንገቷን እንደተቆረጠ በድን ሀገር ነች የሚለውን የደርግ ፕሮፓጋንዳ ከልብ ተቀብሎ ለዚች ሀገር ሲዋደቅ ለኖረው ለሁለቱ ህዝቦች ይህንን ብሎ መንገር ሁለት ስለት ያለው ቢላዋ እንደማቅረብ ነው የሚቆጠረው። ለኛዎቹ ኃይለኛ ድንጋጤ፣ ለነዛዎቹ ደግሞ ጸጸትና መረጋጋትን እንደሚሰማቸው የሚደረግ መርዛማ መንታ ምላስ ያለው ስለት ነው። የትናንቱን የእብደት ድራማ ይከልስ ዘንድ እዝነ ልቦናውን ቀስሮ የሀሳብ ጆሮን በሩ ላይ ደገነ። የማታ ማታ ያንን አስፈሪ የፕሬዝዳንቱን ድምፅ እንደምንም አገኘው። ከዲስኮሮቹ መሃል ኃይለኞቹን ሰበዞች መዘዘ። ይኸውም አሁን እሱን ተወውና ወደ ዋናው ርዕስ ጉዳያችን እንለፍ። ይህቺ በቀኝ ግዛት ስትማቅቅ የኖረችው ሀገራችን ከወደቀችበት የኢኮኖሚ ድቀት ለማንሰራራት ባለፉት 7 ዓመታት ያልፈነቀልነው ድንጋይ ያልገባንበት ጉድጓድ የለም። እንደምታውቀው ባገኘነው ቀዳዳ ሾልከናል። መሄድ እስከቻልንበት ድረስ ሄደናል። ባዶ ካዝና ያላትን የተንኮታኮተች ሀገር እየተረከብን እንደመሆናችን ቀጣይ ጉዟችን ጋሬጣ እንዳይበዛበት
ከሰውነት በታች ወርደን ተራ ብልጠትም ተጠቅመናል። በሌሎች ጎረቤቶች ሀገሮች ተስፋ ባናደርግም የወያኔ መንግስት እስካለ ድረስ ግን ኢትዮጵያ በብዙ ነገሮች ልትጠቅመን እንደምትችል አልጠራጠርም። ምንም እንኳን ጥቅሙ እንዳሰብነው ባይሆንም እስከ ትናንት ድረስ በመጠኑም ቢሆን ስንጠቀም መቆየታችንን አንክድም። በቂያችን ግን አልነበረም። ይህንን እንደመነሻ ይዘን ለወደፊቱ በሰፊው እንጠቀማለን ብለን ተስፋ በማድረግ ስንጽናና ነበር የቆየ ነው። እንደ እውነቱ ከሆነ የአሁኗ ኢትዮጵያ እኛን ከመጥቀም ወደ ኋላ ትላለች ብለን አስበንም አልመንም አናውቅም። አሁን የሆነው ግን ይሄ ነው። ከቅርብ ጊዜ ወዲህ አንተም እንደምትገነዘበው ወያኔዎች እኛ ከምንፈልገውና በምንመኘው ጎዳና ሊጓዙልን አልቻሉ። በቅርቡ እየወሰዷቸው ያሉትን እርምጃዎች ማንም ለመጉዳት የታለሙ እርምጃዎች እንደሆኑ የምታውቀው ነገር ስለሆነ ብዙ መናገር አልፈልግም። ችግሮች መከሰት የጀመሩት ሁለታችን አዳዲስ የገንዘብ ኖቶች ባሳተምን ማግስት ነው። እኛ ሞኞቹ ናቅፋ የተባለ አዲስ ገንዘብ በማሳተም ሂደት ላይ እንዳለን ለአንድ ዓመት ያህል ስንጮህ በየዋህነት ስናቅራራ፣ እነሱ ግን እባቦች ስለሆኑ በሚስጥር አዲስ ብር እያሳተሙ ነበር። በዚህም በንድፈ ሐሳብ ደረጃ ያስቀመጥናቸውን ሁለት የአማራጭ ሐሳቦች ምን አቀርተዋል። የመጀመሪያው ሐሳባችን በአዲሱ ገንዘባችን በናቅፋው መጠቀም ስንጀምር የነሱን ብር ወስደን በሱ ምትክ ዶላር ኖት እንዲሰጡን መጠየቅ ነበር። ህዝባችን ላቡን አንጠፍጥፎ ያገኘውን የድካሙን ዋጋ እስከሆነ ድረስ ጥያቄያችን ፍትሃዊ ነው። አገራችን እንዲህ የቆረቆዘችው በኢትዮጵያ ገዢዎች ልግዛ በአይነት ግትር ፖሊስና ለ30 ዓመታት በከፈቱብን ኢፍትሃዊ ጦርነት ስለሆነ የዛሬው ኢትዮጵያ መንግስት ለዚህ ድቀታችን መነሻ የሆነውን አምባገነናዊ ጉዳት ከግምት ውስጥ በማስገባት እንዲያውም ለኛ ካሳ መስጠት ግዴታው ነበር። ሳሙኤል የሰው ድምጽ የሰማ መስሎት ጭልጥ ብሎ ከገባበት የሐሳብ ዓለም ተመንጥቆ ወጣ። ትንፋሹን ውጦ ድምጹን ወደ ሰማበት አቅጣጫ ፈጠጠና ትንሽ ጠበቀ። በሩቅ ከሚሰማው የውሾች ጩኸት በስተቀር ምንም ነገር የለም። ያ ድምጽ ድጋሜ ሳይሰማ በመቅረቱ ጆሮን ተጠራጠረና ወደ ሐሳቡ ተመለሰ። በቁልቋሎቹ ከታጠረችው ጠባብ ሜዳ ላይ ሰብሰብ ብሎ ተቀምጧል። ጦሩን ሰብቆ ከሚያስፈራራው ሾህ ለመዳን ለ2 ሰዓቶች ያህል ሳይንቀሳቀስ ቁጭ በማለቱ ከመጠን በላይ ደክሞታል። ድካሙ ግን የተሰማው አይመስልም። ከድካሙ ይልቅ ደህንነቱን በፍርሃትና በስጋት አለመወጠሩን፣ ሰላም ማግኘቱን ነበር ይበልጥ ያመዘነበት። ምክንያቱም ይህ ስፍራ በረጋ መንፈስ የሚቀመጡበት፣ ዘና ብለው የሚያስቡበት ሰላማዊ ቦታ ነውና በብሩህና ንቁ አእምሮ እየታገዘ ያስባል። ሳሙኤል ነገን ተስፋ አድርጎ በነገዋ ውሎ ስለሚያከናውኗቸው አበይት ተግባራት ያብሰለስላል። ለተግባራዊነቱ ምን ያህል ዝግጁ እንደሆነ መልሶ መላልሶ ራሱን ይጠይቃል። በስሜታዊነት ተነርቶ ያልታሰበ ስህተት በመፈጸም ከመጨረሻም አደጋ ላይ እንዳይወርቅ እቅዱን አገላብጦ ይመረምራል። ሲጨነቅ ሲጠበብ ቆይቶ መጨረሻ ላይ ከውሳኔ ደረሰ። ከችግሩ ክብደት አንጻር ብቻውን ተጋፍጦ ሊዘልቀው እንደማይችልና ቢያንስ አንድ ረዳት ከጎኑ መቆም እንዳለበት ተረዳ። ከነዚያ ሁሉ ጓደኛ መሳይ አዋሻኪዎች መሃል አምነውት የማይከዳ ተስፋ ጥለውበት የማያስፈራ ሰርቀ ብርሃን የመሰለ አንድ የልብ ወዳጅ እንዳለው ማወቁ መንፈሱ በሐሴት ተፍነከነከ። ከተዘፈቀበት የችግር አረንቋ መንጭቆ እንደሚያወጣውና እልባት እንደሚያበጅለት ተማመነ። በሐሳብና በምክር ብቻ ሳይሆን ካለበት የገንዘብ ሆነ የሌሎች ማቴሪያል ችግሮች ከመተባበር ወደ ኋላ እንደማይልም በሙሉ ልቡ አረጋገጠ። ብቻውንም ግልጽ ያልሆነለት ነገር ሰርቀ ምጽዋ ውስጥ እርምጃ እንደሚወሰድብህ ተደርጎ የተነገረውን ሚስጥር ማንን ለማሳሳት ተፈልጎ ነው? ለጄኔራል ስብሐት ወይንስ ለአለቃ ለሻምበል ሰመረ ብሎ ቢጠይቀው አሳማኝ ሆነ መልስ የለውም። ምናልባት መላምት ሊሞካክርለት ይችል ይሆናል። አጥጋቢ ግን አይደለም። እንዴት አድርጎ እንደሚያስረዳው ጨነቀው። ከወዲሁ ለመዘጋጀት አእምሮውን ፈተሸ። ግን መልሱ የጥያቄውን ያህል ቀላል ሆኖ አላገኘው። እንቆቅልሹ የበረታ የተሳከረ ሐሳብ ነው የሆነበት፣ ያውም የእብድ ሐሳብ።
ይህ መያዣ መጨበጫ የሌለው ግራ የሆነው ነገር ሲያውጠነጥን የሚውል የርዕሰ ብሔሩን ጭንቅላት ጤናማ አእምሮ ስለመሆኑ ሲበዛ ነው ያጠራጠረው። ይህን ሀሳብ ተከትሎ የምልሰት ድሪቶውን አጥልቆ ጽሕፈት ቤታቸው በር ላይ ተጎዘጎዘ። የሀሳብ ፈረሱን ወደ ኋላ ከትናንትናዋ ምሽት ላይ ጣለው። እናም ድቅድቅ ጨለማ ላይ አይኖቹን አፍጦ በሀሳብ ነጎደ። እየቃሰተ ተሳበ ሄደ።